ሰላም እንዴት ናችሁ? በዛሬው ቪዲዮአችን ኢትዮጵያ ኤክስቼንጅ ጋር ነው አፕሊኬሽንን ተጠቅመን እንዴት አካውንት እንከፍታለን፣ ከዛ ኢንቨስተር አካውንት እንዴት እንከፍታለን፣ እንዴት ፈንድ እናደርጋለን፣ ከእነሱ ጋር እንዴት ነው ኮሚኒኬት የምናደርገው፣ እንዴት መግዛት መሸጥ እንችላለን የሚሉትን በዚህ ቪዲዮ እናያለን ማለት ነው። አርት ኦፍ ማርኬቲንግ የዩቲዩብ ቻናል ነው። ሻር ኤንድ ሰብስክራይብ በማድረግ ጀምሩ። ያው እንግዲህ ኖ አፕሊኬሽን ከፕሌይ ስቶር ኦር ካፕ ስቶር እናወርዳለን። እሱን ካወረድን በኋላ አክቲቭ የሆነ ኢሜል ያስፈልገናል፣ ኢሜል አካውንት ማለት ነው። ከዛ ፋይዳ ቁጥር ያስፈልገናል፣ ፋይዳ እንትን ማለት ነው፣ የፋይዳ መታወቂያ ያስፈልገናል። ከዛ ደግሞ ቲን ነምበር ወይም ደግሞ ታክስ አይደንቲፊኬሽን ነምበር ያስፈልገናል። እነዚህ ካሉ ቀጣይ የሚሆነው ምንድነው? ወደ ኖዋይ እንገባለን ማለት ነው። ኖዋይ አፕሊኬሽን ጋር እንገባለን። ኖዋይ አፕሊኬሽን ጋር ከገባን በኋላ ለመጀመሪያ ጊዜ ስለሆነ ክሬት አካውንት እንለዋለን። ክሬት አካውንት ብለን እዚህ ጋር የምናስገባውን እናስገባለን ማለት ነው። እዚህ ጋር ስም አስገቡ ይለናል። እዚህ ጋር ሙሉ ስማችንን እናስገባለን። እዚህ ጋር ሙሉ ስማችንን እናስገባለን። ሙሉ ስማችንን እንደዚህ አድርገን እናስገባለን። ከዛ እዚህ ጋር ኢሜል እናስገባለን፣ ኢሜላችንን። ኢሜል ካስገባን በኋላ እዚህ ጋር ስልክ ቁጥር የሆነ ስልክ ቁጥራችንን የምንጠቀምበትን ስልክ ቁጥር እናስገባለን። ከዛ እዚህ ጋር ፓስዋርድ እናስገባለን። ፓስዋርድ እናስገባለን። አግሪ ቱ ኤሲኤክስ ተርምስ ኦፍ ሰርቪስ የሚለውን ማለት ነው። እንደዚህ ካደረግን በኋላ ሳይን አፕ እንለዋለን። ሳይን አፕ ስንል ወደ ኢሜላችን ምን ይልክልናል? እንትን ይልክልናል፣ ኦቲፒ ወይም ደግሞ ዋን ታይም ፓስዋርድ። ለምሳሌ ሳይን አፕ ፓስዋርዳችን ያው ስትሮንግ እንዲሆን ሌተር ምናምን ያስፈልገዋል ማለት ነው። ስለዚህ ሌተር ያስፈልገዋል፣ ሎወር ኬዝ ስለዚህ እዚህ አድርገን እንትን ሴን ኦቲፒ ይልክልናል። ኢሜላችን ጋር ስትገባ ኦቲፒ ይመጣል። ኦቲፒውን እዚህ ጋር እናስገባዋለን። ሴን ኮንፊርም ስንለው ወደዛ ኢሜል ይወስድናል ማለት ነው። ከዚህ በኋላ እንደዚህ ካደረግን በኋላ ሎጊን ማለት እንችላለን ማለት ነው። ሎጊን እንላለን። እዚህ ጋር ኦቲፒው መጥቷል በኢሜል ማለት ነው። ሎጊን እንለዋለን። ዜን ፓስዋርዳችንን እናስገባለን እዚህ ጋር ቅድም ስንከፍት ያስገባነውን ማለት ነው። የኢሜላችን ሳይሆን ቅድም ያስገባነው ነው የምናስገባው። ዜን ፓስዋርዳችንን አስገባን። ዜን ሎጊን እንለዋለን። ሎጊን ካልነው በኋላ እንግዲህ እንደዚህ ያደርገልናል ማለት ነው። ኖዋይ አፕሊኬሽን መጠቀም ቻለን ማለት ነው። እዚች ጋር ምን የምትላለች? እዚች ጋር ኢንቨስተር አካውንት የምትላለች እዚች ጋር ማለት ነው። ስለዚህ ኢንቨስተር ኦፕን ቪው ኢንቨስተር የምትላለች እሷን እንነካታለን። አሁን እዚህ ጋር አሁን የከፈትነው ኖዋይ አፕሊኬሽንን መጠቀም ነው። እዚህ ጋር ቪው ኢንቨስተር ጋር የምትለው ጋር ስንመጣ ግን ቪው ኢንቨስተር ጋር የምትለው ስንመጣ ግን ምንድነው እያደረግን ያለ ነው? ቪው ኢንቨስተር የምትለው ጋር ስንመጣ ግን እዚህ ጋር እያደረግን ያለ ነው ኢንቨስት ለማድረግ ያ ማለትኝ ሌላ አካውንት ከፍተን ዲፖዚት የምናደርግበት አካውንት ማለት ነው። አካውንት ከፍተን እዛ ጋር ብር አስገብተን የምንፈልገውን ሸር ቴሌም፣ አዋሽ፣ ሞጋገንም እዚህ ጋር ሊስት የሚደረጉትን ኢኩዊቲ እየገዛን እየሸጥን እንደዛ ማድረግ የምንችልበት ሌላ አካውንት ያስፈልገናል። እሱን አካውንት ለመክፈት ቪው ኢንቨስተር ዲቴልስ የምትለው ጋር ነው የምንገባው ማለት ነው። እዚህ ጋር ኒው ኢንቨስተር ዲቴልስ ጋር ስንገባ እንግዲህ ብሮከሮች ይመጣል ወይም ደግሞ ብሮክሬጅ አካውንት ነው የምንከፍተው ማለት ነው። በሌላ አባባል ብሮክሬጅ አካውንት ይባላል። እሱን ለመክፈት ነው። እዚህ ጋር ያለው ለምሳሌ ማን ነው? ሲቢኢ ካፒታል ነው የመረጥኩትኝ። እናንተ እዚህ ጋር ቪው ኢንቨስተር ዲቴል ጋር ስትመጡ ቪው ኢንቨስተር ስትሉትኝ የተለያዩ እንትኖችን ያመጣላችኋል። የኢንቨስተር አካውንት እንትን ብሮከሮችን ማለት ነው። ሲቢኢ ካፒታል፣ ወጋገን፣ አዋሽ፣ ፊደሊቲ ኢትዮጵያ ነው የሚባሉትን እናንተ የምትፈልጉትን ትመርጣላችሁ። ከመረጣችሁ በኋላ የሚመጣላችሁ ፎርም ይህንን ይመስላል ማለት ነው። ይህንን ይመስላል። ከዛ የመረጣችሁት የብሮከር ስም ልክ እዚህ ጋር አሁን እኔ ካፒታልን ስለሆነ ሲቢኢ ካፒታል ኢንቨስትመንት ባንክ የሚለውን ነው የመረጥኩት። እናንተ ይህንን መምረጥ ትችላላችሁ፣ ሌላ መምረጥ ትችላላችሁ። ከዚህ በኋላ ያለው ፎርም አሞላል እንግዲህ መጀመሪያ እዚህ ጋር ኢንዲቪጁዋል እንለዋለን። ያው በግለሰብ ከሆነ ማለት ነው። ድርጅት ከሆነ ድርጅት። ከዛ ቀኑን እዚህ ጋር ባይ ዲፎልት ራሱ ያስገባዋል፣ አካውንት የምትከፍቱበትን ቀን ማለት ነው። ከዛ እዚህ ጋር ታክስ ቲን ነምበራችን ቅድም የታክስ ነምበር ያስፈልገናል። የታክስ ከፋይ አይደንቲፊኬሽን ነምበር ቲን ነምበራችንን እናስገባለን፣ ስማችንን እናስገባለን። ከዛ የራሳችን ፈርስት ኔም፣ ሚድል ኔም፣ ዜን ላስት ኔም የራሳችን የአባታችን የአያታችንን ስም እዚህ ጋር
መቱን እናስገባለን ማለት ነው። ሶ እዚህ ጋር የኛን የአባት ዜን የአያት ማለት ነው። ከዛ ፋይዳ ይችላል እናስገባለን። ፋይዳ ቁጥር እንትን ፋይዳ ብለን መርጣ እዚህ ጋር መታወቂያው ጋር ስንመጣ ምንድን ይሆንላችሁ ይለናል። እዚህ ፓስፖርት ፋይዳ ያስመርጠናል። ፋይዳ እንለዋለን። ፓስፖርት እንኳን ፓስፖርት ማለት ትችላላችሁ ማለት ነው። ዜን ፋይዳ 16 ዲጂቱን እዚች ጋር እናስገባለን። በ16 ዲጂቷን እዚህ ጋር እናስገባለን። ሶ እዚህ ጋር አስገባን በኋላ ጾታ ምረጡ ይለናል። ሶ እዚህ ጋር ሜል እንላለን። ከዛ ዴት ኦፍ በርዝ የተወለድንበትን ቀን እዚህ ጋር እናስገባለን። ኤዲት እንለውና እዚህ ጋር የተወለድበትን ቀን ማስገባት እንችላለን። ከዛ በኋላስ ኢምፕሎይመንት ኢምፕሎይድ ነን አንኢምፕሎይድ ነን ስታተሳችንን እናስገባለን ማለት ነው። ሰልፍ ኢምፕሎይድ ነን የሚለውን ዜን ኢምፕሎይድ እንለዋለን። ዜን ኢምፕሎይመንቱ እንደዚያ ካልነ አኑዋል ግሮዝ ኢንካማችን በአመት ስንት እናገኛለን? የሆነ አካውንት 100 ሺህ ብር 150 200 ሺህ ብር እናስገባለን። ሶርስ ኦፍ ፈንድ ባይገባም ችግር የለው። እዚህ ቀይ ያባሩት ብቻ ማንዳቶሪ ናቸው። ኢምፕሎይመንት ዲቴል ስራችንን እናስገባለን። ስቱደንት ሌክቸረር ከሆነ ሌክቸር፣ ቲቸር ከሆነ ቲቸር እንላለን። ከዛ ይሄኛው ባይገባ ችግር የለውም ከታች ያለው ዜን ኔክስት እንለዋለን። ከዛ ኮንታክት ዲቴላችንን እዚህ ጋር ስልክ ቁጥራችንን፣ ኢሜላችንን እነሱ ጋር ኮንታክት የምናደርግበትን ኢሜል ምናምን እናስገባለን ማለት ነው። ዜን እዚህ ጋር ስልክ ቁጥራችንን መጀመሪያ ላይ እዚህ ጋር ስልክ ቁጥራችንን አስገባን። ዜን እዚህ ጋር ኢሜላችንን እናስገባለን። ከዛ ሬዚደንስ ኦር ናሽናሊቲ ኢትዮጵያ ነው፣ ካንትሪያችን ኢትዮጵያ ነው። ዜን ስቴት ይለናል። እንግዲህ አዲስ አበባ ወይም ደግሞ ክልሎችን እንመርጣለን። ከዛ ሲቲ አሁን የምንኖርበት፣ ዜን ፕሬዘንት አድሬስ፣ ዜን ፐርማነንት አድሬሳችንን ያው ሲቲ ወይ ለምሳሌ ወልዲያ ብዬ ሞልቼዋለሁ። ፎን ነምበሬን ማስቀምጫለሁ ማለት ነው። ይሄን ካረኩ በኋላ ኔክስት እለዋለሁ። ከዛ እዚህ ጋር ቤኔፊሻሪ አካውንት የሚለው ቤኔፊሻሪ ማለት ልክ ይሄን ለምሳሌ ይሄን አካውንት ከፍታችሁ ሸርገስተን ምናምን ለሌላ ሰው መውሰድ ማለት ልክ እንደሚወርሰው እንደማለት ነው። ገብቷችኋል? ሰው ተጠባባይ ለምሳሌ እኛ የሆነ ነገር ብንሆን ማን ነው ተጠቃሚ የሚሆነው የዚህን እንትን የሚወስደው ማን ነው የሚለው ነው መሙላት እንችላለን፣ ግን ግዴታ አይደለም። ለአሁን መዝለል እንችላለን፣ ኋላ መሙላት ስለምንችል ኔክስት እንላለን። ከዚህ ጋር ፔመንት ኢንፎርሜሽን ነው የምንሞላው። ፔመንት ኢንፎርሜሽን ስንሞላ እዚህ ጋር ሁለት አማራጭ አለ። እዚህ ጋር ፔቱ ባንክ ኤንድ ፔቱ ብሮከር እንላለን። ሰው እንመርጣለን። ለምሳሌ ፔቱ ባንክ በሚል ነው የሞላሁት፣ ፔቱ ባንክ እንለዋለን። ከዛ እዚህ ጋር ሁለተኛው ጋር ስንመጣ እዚች ጋር ሴሌክት ፔመንት ካታጎሪ ይለናል። ሴሌክት ፔመንት ካታጎሪ ለምሳሌ ፊክስድ ኢንካም ኢንተረስት እለዋለሁ። ዜን ፊክስድ ኢንካም ኢንተረስት እለዋለሁ። ስለተሞላ ዱፕሊኬት ስለሚለኝ ነው እኔን ፊክስድ ኢንካም ኢንተረስት። ከዛ እዚህ ጋር ባንክ ኔም አስገባለሁ። ባንክ ኔም የምንጠቀመው ንግድ ባንክ፣ አዋሽ፣ ዳሽን አንዱን እንመርጣለን። ለምሳሌ ዳሽን ብንለው ብራንች እንመርጣለን። ብራንቹ እዚህ ጋር ሊስት የተደረጉ አሉ። ሊስት የተደረገ ከሌለ እዚህ ጋር ብራንቹ ሊስት የተደረገ ከሌለ ሄድ ኦፊስ ማለት ትችላላችሁ ማለት ነው። ሄድ ኦፊስ ትችላላችሁ ወይም አንዱን በሉት ያሳልፋል ማለት ነው። ግን ሄድ ኦፊስ ማለት እንችላለን። ዜን እዚህ ጋር ሄድ ኦፊስ ስለዋለው ማለት ነው። ዜን አካውንት ታይትል የሚለው ጋር የኛን ስም ነው የምናስገባው፣ የአካውንት ሆልደር ኔም። ለምሳሌ ኃይልዬ ከሆነ ኃይልዬ ሙሉ አበራ ማለት ነው። ስለዚህ አካውንት ታይትሉን እናስገባለን። ከታች አካውንት ነምበሩን እናስገባለን። አካውንት ነምበሩን ካስገባን በኋላ አድ ስንለው ከታች አምጥቶ ያስቀምጠዋል። እዚህ ጋር ያስቀመጠው ማለት ነው። እዚህ ጋር አስቀመጠው። ከዛ ልክ ሌሎችንም እዚህ ጋር ፔመንት ታይፖችን እዚህ ጋር ፔመንት ታይፖችን እየመረጥ ፊክስድ፣ ዜን ፕሪንሲፓል፣ ኢኩዊቲ፣ ዲፖዚት የሚለው ልክ በዚህ መንገድ ማስገባት እንችላለን ማለት ነው። ሰው ስናስገባለት እንደዚህ አድርጎ ያስቀምጥልናል ማለት ነው። እዚህ ጋር እዚህ አራት ቦታ ላይ ማለት ነው። ሶ እንደዚህ ከሆነ በኋላ ኔክስት እንለዋለን ማለት ነው። ኔክስት እንለዋለን። ኔክስት ስንል እዚህ ጋር ደግሞ ኮምፕሊያንስ ነው ማለት እንግዲህ ወንጀል ምናምን ካለብን ነው። የስ የምንለው ከሆነ እዚህ ጋር የስ ኦር ኖ የሚል ምርጫ ነው ያለው። የስ የምንል ከሆነ ዲቴል ማስገባት ይጠበቅብናል። ዲቴል መረጃዎችን ማብራሪያዎችን ምናምን ማለት ነው። ስለዚህ እንደዚህ አይነት ወንጀሎች ካሉ የስ ወይም ደግሞ መግለጽ ያለብን ነገሮች ካሉ እዚህ እያነበብን የስ እንላለን። ምንም ከሌለብን ኖ የሚለውን ነገር እንመርጠዋለን። ኖ ካልነው በኋላ ኔክስት እንለዋለን ማለት ነው። ከዛ ዶክመንት ነው አፕሎድ የምናደርገው እዚህ ጋር። ስለዚህ ጋር ወይ ፋይዳ ወይ ፓስፖርት ወይ ድራይቪንግ ላይሰንስ ወይም ደግሞ የቀበሌ አይዲ ወይ ፎቶ ማስገባት አለብን ነው የሚለን። ስለዚህ ለቀበሌ አይዲ ልበለው እኔ ቀበሌ አይዲ ልዋለሁ። ከዛ የተሰጠበት ቀንን እዚህ ጋር አስገባለሁ። የተሰጠበት ቀን በዚህ ቀን ነው። የተሰጠበት ቀን ይሄ ነው። ኤክስፓየርድ የሚያደርግበት ቀንም ኤክስፓየርድ ለምሳሌ 2028 ነው እለዋለሁ ማለት ነው። ከዛ የሰጠኝ ካንትሪ ኢትዮጵያ ነው። ኢሹንግ ካንትሪ ኢትዮጵያ እለዋለሁ። ሶሪ ኢትዮጵያ ይባላል ማለት ነው። ከዛ አፕሎድ ዶክመንት ይለናል። እዚች ጋር ያትችን አፕሎድ
ዶክመንት የምትለውን ስጫናት ወይ ጋላሪ ጋር እጄ ያስመርጠኛል ወይም ደግሞ ፎቶ እንዳነሳ ያደርገኛል። ሴን እንደዛ ማድረግ ይችላለሁ ማለት ነው። ስለዚህ እዚች ጋር ስጫናት እንግዲህ ፍሮም ካሜራ ይላል። ሶ ካሜራ ጋር ከሆነ በካሜራ የምፈልገውን መታወቂያ ፎቶ አነሳለሁ ማለት ነው። ሴን ካነሳው በኋላ አድ ዶክመንት እለዋለሁ ማለት ነው። ሶ በዚህ መንገድ ዶክመንታችንን እናስገባና ሰሚት እንለዋለን ማለት ነው። ሰሚት እንለዋለን። ከዛ እዚች ጋር ስታተሷ ሰሚትድ የሚል ነው የሚያሳየን ማለት ነው። ሰሚትድ እና ቢጫ ልክ በቢጫ ከለር ሰሚትድ የሚል ያሳየናል ማለት ነው። ሶ በዛ መንገድ እንጠብቃቸዋለን ማለት ነው። ሶ የሚፈልጉት መረጃ ሲኖር ያስገባንላቸውን ኢሜል ተጠቅመው ማለት ነው ያስገባንላቸውን እዚህ ጋር ኮንታክት ኢንፎርሜሽን ላይ ያስገባነው ኢሜል አለ። ሶ እሱን ተጠቅመው እዚህ ጋር ያስገባነውን ኢሜል ተጠቅመው ኮንታክት ያደርጉናል ማለት ነው። እዚህ ጋር ያስገባነውን ኢሜል ተጠቅመው ኮንታክት ያደርጉናል ማለት ነው። ወይም ደግሞ ይደውሉልና የሚፈልጉትን ነገር ይጠይቁናል። ለምሳሌ አክቲቭ ሊሆንላችሁ ሲል ይደውሉላችሁና ፋይዳ ከሆነ ፋይዳ ቁጥራችሁ ማስገባት ስላለባችሁ ፋይዳ ቁጥራችሁ ላይ ኦቲፒ ይላክላችኋል በፋይዳችሁ ማለት ነው። ፋይዳ በከፈታችሁበት ስልክ ቁጥር ሶ ደውለው ቬሪፋይ ልናደርግልህ ስለሆነ የፋይዳውን ኦቲፒ ንገረን ይለዋል። ወይም ደግሞ በኢሜሉ ይገባልና ፋይዳችን ጋር ካያያዝነው ኢሜላችንን ዘጋ ኦቲፒዋን እንነግራቸዋለን ማለት ነው። ሶ በዛ መንገድ ቬሪፋይ አድርገው በኢሜል አካውንትህ አክቲቭ ሆኗል የሚል ብሮከሬጅ አካውንት ኢዝ ኦፕን ወይም ደግሞ የብሮከር አካውንት የኢንቨስትመንት አካውንት ተከፍቷል የሚለውን ነገር እንደመናገር የላኩት ኢሜል ነው ማለት ነው። ሶ ከዚህ ከከፈቱልን በኋላ አክቲቭ ይሆናል ማለት ነው። ልክ እንደዚህ አይቱ አክቲቭ የምትል አረንጓዴ መብራት ትመጣለች ማለት ነው። አረንጓዴ ጽሑፍ ትመጣለች ማለት ነው። ልክ ኢንቨስትመንት ዲቴል ጋር ስንገባ ማለት ነው። ሶ በዚህ መንገድ ምን ማድረግ እንችላለን? ኢንቨስትመንት አካውንት መክፈት እንችላለን ማለት ነው። በዚህ መንገድ መክፈት እንችላለን። ከዛስ ምንድነው ነው? ከዛ እንዴት ነው ዲፖዚት የምናደርገው ነው? ሶ እዚህ ጋር ዲፖዚት ወይም ደግሞ ባንክ ብር አስገብተን እዚህ ጋር ትራንዛክሽን ለማካሄድ ምናምን ያለውን ነገር ራሳቸው ይነግሩናል። ለምሳሌ እዚህ ጋር ሲልኩ አብረው ምን ልከውታል እንዴት ገንዘብ ማስገባት እንዳለብኝ ምናምን ይገልጻል ማለት ነው። እዚህ ጋር ስንመጣ ለምሳሌ እዚህ እንዴት ነው ፈንድ ማድረግ ያለብን የሚለውን ነገር ይገልጻሉ። እዚህ ጋር ለምሳሌ ፈንድ ዩር አካውንት ይልና በሁለት አይነት መንገድ ፈንድ ማድረግ ይቻላል ይላል። ሶ የመጀመሪያው ለምሳሌ በጫራታ ለመግዛት ነው የሚለው የመጀመሪያውን እንተወው እኛን አይመለከተንም። ከዛ ሁለተኛው ኢሲኤክስ ላይ ነው። ኢሲኤክስ ላይ መግዛት ብንፈልግ ኢሲኤክስ ማለት ያትዝች ጋር ያለችው ማለት ነው። የትዝች ጋር ያለችው ማለት ቱ ፐርቼስ ሴኩሪቲ ኦን ኢትዮጵያ ሴኩሪቲስ ኦን ኢትዮጵያን ሴኩሪቲ ኤክስቼንጅ ማርኬት ላይ መግዛት ብፈልግ ሴኮንዳሪ ማርኬት ላይ የምትጠቀመው አካውንት ይሄን ነው ብር ለማስገባት ይሉኛል። እዚች ጋር ማለት ይችን ነው እንግዲህ ይቺ ናት መመሪያዋ ማለት ሶ አካውንት የምፈልገውን ያህል ብር አስተላልፋለሁ። ግን ብር ስታስተላልፍ ይላሉ ብር ስናስተላልፍ የሚልኩልን ምን አለ የአካውንት አለ የብሮከር አካውንት ማለት ብሮከር አካውንት አለ የሚልኩልን ብሮከር አካውንታችን የት ጋ ነው? እዚች ጋ ማለት ነው። ብሮከር አካውንታችን የምንላት ያት እዚች ጋ ሁለት ቴክስት ነው የሚልኩልን ያት ኤቲ እዚህ ጋር ስንመጣ ያት እዚች ጋ ያለችው ማለት ነው። ያትቺ ማለት ነው። ያትቺ አለች ሶሪ ያትቺ ማለት ነው። ያትቺ ስለዚህ እሷን ሪፈረንስ ላይ ወይም ደግሞ ሪዝን ላይ ትራንስፈር ስናደርግ ሪፈረንስ ወይም ደግሞ ሪዝን ላይ እሷን እናስገባለን ማለት ነው። ሶ ሪሲቱን ዳውንሎድ አድርገን ኢሜል አድሬስ ሴንድ እንላለን። ለምሳሌ እዚህ ጋር እኔ የላኩትን ላሳያችሁ ማለት ነው። ዌርስ እዚህ ጋር ለምሳሌ ሪሲት ለምሳሌ እዚህ ጋር ሪሲት አለ እኔ የላኩት ማለት ነው። ሶ እዚህ ለነሱ የላኩት ነው። ሶ ዳውንሎድ ባደርገው ያሳየኛል ማለት ነው። ስለዚህ ሪሲቱን እዚህ ጋር ሪሲቱን ይሄ ሪሲት አለ። እዚህ ጋር ሪፈረንስ ወይም ደግሞ ሪዝን ላይ የኔን ነው ያስገባሁት የኔን የላኩልኝን የአካውንት ነምበሬን ማለት ነው። እዚች ጋር የብሮከር ወይም ደግሞ የኢንቨስትመንት አካውንቴን ነው ያስገባሁት ማለት ነው። ሰው በዛ መንገድ ከላኩላቸው በኋላ ይመልሰው ቴክስት ይልኩልኛል እነሱ ማለት ነው። ምን ብለው ነው የሚለው አካውንት ፈንድድ ሆኗል። ስለዚህ በዛ መንገድ መግዛት መሸጥ የምትችልበት ትችላለህ የሚል ማለት ነው። የአካውንት ጋር ስገባ እዚህ ጋር የላኩት ብር ይቀመጣል ማለት ነው። ሪፍሬሽ ስታደርጉትኝ የላካችሁት ብር አማውንቱ የት ጋር ነው የምታገኙት? ያት እዚች ጋር ባይንግ አላችሁ። እንዴት ነው መግዛት መሸጥ የምንችለው የሚለው እንግዲህ የመግዛት አቅም ካለና ከጧቱ 3 ሰዓት ተኩል እስከ ቀኑ 9 ሰዓት ተኩል ባለው ጊዜ መግዛት እንችላለን። ሶ በዛ መንገድ ለምሳሌ ባይ ማለት ብፈልግ እዚህ ጋር 5 ላለው የመግዛት የምገዛበትን ዋጋ በ800 ብር ከሆነ
እለዋለሁ። ከዛ ባይ የምትለውን ስነካ ኦርደር ያስቀምጣል። ዜን ማች አድርጎ ራሱ ሲስተሙ እዚህ ጋር የሚሸጥና የሚገዛውን እኩል አማውንት ወይም ደግሞ የምንፈልገውን ያህል ካለ በምንፈልገውን መጠን በምንፈልገው ዋጋ ካዘዝ ነው እዛው ራሱ ኤክስቼንጅ ያደርግልናል ማለት ነው። ዜን ከገዛን ከ3 ቀን በኋላ የክሊሪንግ ኤንድ ሴትልመንቱ ይጠናቀቅና እኛም የገዛነውን ሸር መሸጥ እንድንችል ያስችለናል ማለት ነው። ሶ በዚህ መንገድ መሞከር ትችላላችሁ። ግልጽ ያልሆነላችሁ ካለ ቴሌግራም ላይ ያለ @አርትስ ማርኬቲንግ የሚል ወይም ደግሞ በስልክ ቁጥር 0934547484 ላይ ደውላችሁ ኮሚኒኬት ማድረግ ትችላላችሁ።